እየተገባደደ ባለው የፈረንጆቹ 25 በርካታ ስፖርታዊ ውድድሮች የተካሄዱበት ዓመት ሆኖ ሊጠናቀቅ ቀናት ብቻ ቀርተውታል። ኢትዮጵያም በአትሌቲክሱ ዘርፍ እጅግ በርካታ ውድድሮች ላይ ተሳትፋ ታሪካዊ ድሎችን ማስመዝግባለች። የቶኪዮ የዓለም ሻምፒዮናም የተካሄደበት ዓመት ነው። የሚጠበቀው ውጤት እንዳልመጣ ቢታወቅ ሌሎች የጎዳና ላይና የዳይመንድ ሊግ ውድድሮች ላይ ግን ኢትዮጵያን አትሌቶች ያሳዩት ብቃት ሀገሪቱን በዓለም አደባባይ ደምቃ እንድትታይ ያደረጉ ናቸው። ሰላም የኢትዮ መረጃ ቤተሰቦች፣ በአሁኑ የመረጃ ጥንክራችን የ25ቱን ዓመት መጠናቀቅ አስመልክቶ ሰለሞን ባረጋን አንስተን እናስታውሰዋለን። የወንዶች የረጅም ርቀት ውድድር ባለታሪኩ ሰለሞን ባረጋ በቀጣይ ስለሚወዳደርበት የሩጫ ዘርፍም ያሳወቀው መረጃ አለ። ባሳለፈው ዓመት ሰለሞን ባረጋ የትኞቹ ውድድሮች ላይ ተሳትፎ ምን አይነት ድል አስመዘገበ? አትሌቱን የተመለከቱ የወጡ አዳዲስ መረጃዎች አሉ። አብራችሁ ስትቆዩ የምትሰሟቸው ነው የሚሆነው። በተገባደደው ዓመት ያሸነፈበትን ድንቅ አጨራረስ ያሳይበትን ቪዲዮ ይዘንላችኋል። በኋላ ላይ የምትመለከቱት ይሆናል ማለት አብራችሁ እንድትቆዩ እየጋበዝን ወደ መረጃዎቹ እናልፋለን። በወንዶች የረጅም ርቀት ውድድር ሰለሞን ባረጋ የኢትዮጵያን የበላይነት በጽኑ መሰረት ላይ ያቋመበት ዓመት ነበር። ሰለሞን በ25 በተለይም በ10,000 ሜትር ውድድር ላይ የሚያሳየው ውጤት የሚደነቅ ነበረ። ውድድሩን የሚራበት ፍጥነት ተፎካካሪዎቹን በስለቦና የሚለታበት መንገድ እጅግ የበሰለ ሆኖ በዓመቱ ውስጥ በተሳተፈባቸው አብዛኞቹ የዳይመንድ ሊግ ውድድሮች ከመጀመሪያዎቹ 3 ውስጥ ሳይገባ የወጣበት አጋጣሚ በጣም ጥቂት። ይህ ደግሞ ለአንድ አትሌት ትልቁ ስኬት ነው። ሰለሞን አሁን ላይ በኢትዮጵያ ቡድን ውስጥ እንደ ሲኒየር አትሌት የሚታይ ወጣት አትሌቶች እንዲከተሉትና ለሀገራቸው ድል እንዲያመጡ ትልቅ አርአያ ሆኖ እያገለገለም ይገኛል። የ25ቱ የውድድር ዓመት ሊጠናቀቅ ጥቂት ቀናት ሲቀሩ የኢትዮጵያ አትሌቲክስ ደማቅ ታሪኮችን ሰንዶ አልፎ ከነዚህ ታሪኮች መካከል ደግሞ የአትሌት ሰለሞን ባረጋ ስም በግንባር ቀደምትነት ይጠቀሳል። ሰለሞን ከዚህ ቀደም ከነበረው ጥሩ ተፎካካሪነት ባለፈ በዚህ ዓመት ስልታዊ ብስለቱን እና በማንኛውም የርቀት አይነት ላይ ያለውን ብቃት በሚገባ ያስመሰከረበት ዓመት ነበረ። ከቤት ውስጥ ውድድሮች እስከ ቶኪዮ ዓለም ሻምፒዮና፣ ከዳይመንድ ሊግ እስከ ሀገር አቋራጭ ሩጫዎች ሰለሞን በኢትዮጵያ ስም የድል አርማ ሆኖ ዘልቋል። የሰለሞን ባረጋ የ25 ስኬት የጀመረው ገና በዓመቱ መጀመሪያው በቤት ውስጥ ውድድሮች ነበረ። በተለይም በ3000 ሜትር ርቀት ውድድር ላይ ያሳየው ፍጥነት ዓመቱ የእርሱ እንደሚሆን ፍንጭ እየሰጠ ነበረ። የዓለም የቤት ውስጥ ሻምፒዮና ሰለሞን 3000 ሜትር ውድድር ላይ በነበረው ተሳትፎ ውድድሩን ከመጀመሪያ እስከ መጨረሻው ተቆጣጥሮ በማሸነፍ የወርቅ ሜዳሊያውን አስጠብቋል። በዚህ ሰርፍ በተለይ መጨረሻዎቹን 40 ሜትሮች የሚሮጥበት አስደናቂ ፍጥነት የሰለሞን ኪክ ተብሎ በአውሮፓ ሚዲያዎች እስከ መወሰድ ደርሶ ነበረ። የስኬት ለበጋው የውጭ ውድድሮች ትልቅ ስለ ልቦና ዝግጅት ሆኖት ነው ያለፈው። ሰለሞን ባረጋ የዓመቱ ትልቁ ፈተናና ስኬት የተመዘገበት በጃፓን ቶኪዮ በተካሄደው ዓለም አትሌቲክስ ሻምፒዮና ላይ ነበረ። ሰለሞን በዚሁ መድረክ ሁለት ዋና ዘርፎች ላይ ተሳትፎ ነበር። በ5000 ሜትር እና በ10000 ሜትር ውድድር በዓመቱ እጅግ ተጠባቂ ከነበሩት አንዱ ነበረ። ሰለሞን በኬንያና ኡጋንዳ አትሌቶች ጋር የነበረው ከፍተኛ ፉክክር በመቋቋም ሩጫ በማድረግ የኢትዮጵያ ድል አስጠቅሷል። ውድድሩን የጨረሰበት ፍጥነትና ሌሎች አገሩ ልጆች ጋር የነበረው ቅንጅት እንግዲህ የሚደነቅ ነበረ። ነገር ግን ቤቱ ያው በተሳካ ሁኔታ እየተጠናቀቀ አልነበረም። 10000 ሜትር ተሳትፎ ምንም እንኳን ትኩረቱ የ5000 ሜትር ላይ ቢሆንም 10000 ሜትር ተሳትፎ በማድረግ የኢትዮጵያን ቡድን ጠንካራ ተፎካካሪ ሆኖ እንዲቀርብ አድርጓል። በዚህ ርቀት ያስመዘገበው የሰዓት ማሻሻያ ለወደፊቱ በማራቶን ላይ ሊኖረው የሚችለውን ተስፋ አመላካች ሆኖ ነው ያለፈው። አሁን ደግሞ የዳይመንድ ሊግ ተከታታይ ውድድሮችን ወደ ተመለከተው መረጃ እንምጣ። ሰለሞን ባረጋ በ25 በተካሄዱ የዳይመንድ ሊግ መድረኮች ላይ ወጥ የሆነ አቋም ማሳየት በዓለም ደረጃ ካሉ ምርጥ 5 አትሌቶች ተርታ ተሰልፈው ኦስሎና የፓሪስ ዳይመንድ ሊግ ውድድሮች ላይ በ5000 ሜትር የግል ጥረት በማሳየት ምርጥ ሰዓት ነው ያስመዘገበው። በዓመቱ ማጠቃለያ ላይ በሚካሄደው የዳይመንድ ሊግ ፍጻሜ ለመድረስ ያስቻለው ነጥብ ሰብስቧል። ሰለሞን በእነዚህ ውድድሮች ላይ የሚታወቀው ውድድሩን ሳያቋርጥ እስከ መጨረሻ መፋለምና ለተመልካች ማራኪ የሆነ አጨራረስ በማሳየት በእርግጥ ሰለሞን ባረጋ በ25 ያስመዘገባቸው ድሎች እንዲሁ የመጡ አይደሉም። ከጀርባው ጠንካራ ዝግጅትና ለውጥን የመቀበል ብቃት ይገኝበታል። ሰለሞን ከውጤቱ ባሻገር ስፖርታዊ ጨዋነቱ ለወጣት አትሌቶች በሚሰጠው ድጋፍም ይታወቃል። በ25 በነበሩት ውድድሮች ሁሉ የኢትዮጵያን ባንዲራ በኩራት ከፍ አድርጓል። ዓመቱ ሲጠናቀቅ ሰለሞን ትኩረቱን ወደ 26 የጎዳና ላይ ሩጫዎችና ዋና የትራክ ውድድሮች ላይ አድርጓል። አድናቂዎቹም ሰለሞን የዓለም ሪከርዶችን ሰባሪ እንዲሆን በትልቅ ተስፋ ይጠብቁታል። አትሌቱ በ25 የውድድር ዓመት ኢትዮጵያ አትሌቲክስ ወርቃማው ልጅ በድጋሚ ያረጋገጠበትን ዓመት
ዓመት ነው ሲሉ ይገልጹታል። በ3000 ሜትር፣ በ5000 ሜትር እና በ10000 ሜትር ያስመዘገባቸው ውጤቶች የኢትዮጵያን ስም በዓለም አደባባይ አድምቀዋል። እኛም ለጀግናው አትሌታችን የላቀ ስኬት እንመኛለን። በመጪው ዓመትም የሚወዳደርባቸው መስኮች ስኬት እንዲያመጣ ባንዲራውን ከፍ እንዲያደርግ እየተመኘን መረጃችንን በዚሁ እንጨርሳለን። አብራችሁን ስለቆያችሁ እናመሰግናለን። መረጃዎቹ ላይክ፣ ሼር፣ ሰብስክራይብ ይደረጉ። ቤተሰብ ካልሆናችሁም ቻናላችንን ሰብስክራይብ በማድረግ በቀጣይ አትሌቲክስን የተመለከቱ እና ሌሎች ወቅታዊ ጉዳዮችን መረጃ እናደርሳችኋለን። ቤተሰብ